ሰላም ሰላም በያላችሁበት እንዴት ያላችሁ? እኔ ደህና ነኝ። ዛሬ የሚያስቃሉ ያዝናናሉ ያሏቸውን ቪዲዮዎች ይዤ መጥቻለሁ። ሰብስክራይብ፣ ኮሜንት እያደረጋችሁ ወደ ቪዲዮ ታገቢኛለሽ? እንዴ ጓደኞች ምን ያደርጋሉ? ይመጣሉ፣ ይደርሳሉ። እኔና አንቺ ብቻ እንገባና እሺ በይኝና እነሱ ይመጣሉ። እውነት እኔ ልታገባኝ? አዎ የኔ ቆንጆ፣ በቃ አግቢኝና ህይወቴን አመሰቃቂ ማነው አስተካኪው። አንቺ ወጣትሽ። እሺ ካሜራው የት አለ? ስለምን ካሜራ ነው የምታወሪው? አንተ እየቀለድክብኝ ነው እንዴ? እኔ እየቀለድኩ አይደለም። እና ታዲያ ሳንነጋገር ዝም ብለህ መተህ ትንበረከካለህ እንዴ? ቆይ አይደለም መጀመሪያ ጥፍሬን መሰራት የለብኝም? አይኔን ደግሞ በጨርቅ መታሰር የለብኝም? ዘመድ አዝማዶቼ እንደዚህ መደርደር የለባቸውም? ደግሞስ እንዴት እንደምደነግጥ ምናምን መለማመድ አልነበረብኝም? እኮ ይደርሳል። ደግሞ ምን ያስፈልጋል? ሁሉ ጋጋታ እኔና ቻሬ ቀለበቱንም የምፈልገው አልመረጥኩትም። ይኸውልሽ ውስጥ በጣም ቆንጆዬ እኮ ነው። ጥሩ መልዕክት አለው። አብዛኞቻችን ሁሉን ነገር መርጠን ምናምን ነው ሰርፕራይዝ አረግን የምንለው ማለት ነው። ካሜራውን ሳይዘጋጅ ጓደኞች ሳይሰበሰቡ ቀለበቱ ሳይመረጥ እንዴት መደንገጥ እንዳለበት ሳትዘጋጅ ብዙ ሰዎችን ይነካል። በአንድ ድንጋይ ሁለት ወፍ እንዴት ከለርክም ይገባው በቀጥታ ከመናገር ወሊትንም ራስን ሆነ በጠብጣል ወንድ ከሆንክ ናና ንካኝ። ቤታዩ እየሰደበች ነው። ቤታ እንደው በፈጣሪ ሆነብሽ እናት ማን ነው የተሳለ ይሁን ዋያው ቤታዩ የምትባል በቁቴ አፍኜ ነው የምገልክ ሞታ እቺ ማናት ደግሞ የሮማ እናንተ እዚህ ቤት አታምጡኛ። ትልቅ ሰዎች ነው ወይም ያቺ ብርጭስ ነው የቲክቶክ ፓርላማ ሌላ ታሪክ ውስጥ ገብቷል። በቀጣይ ዜና ስናልፍ ልጆቼ ትኩረት አልሰጡኝም ያሉ ወላጅ ንብረታቸውን ለውሻቸው አወረሱ። ምን እንዲያደርግ ያስቀናል አይደል? እንግዲህ የሶስት ልጆች እናት የሆኑት ወላጅ ውሻቸውን የ2.8 ሚሊዮን ዶላር ወራሽ አድርገውታል። ደስ ሲል ውሻነት ይላል። ግራ የሚገባው ይመስለኛል። እንግዲህ አሁን በዚህ ሰዓት በእርግጠኝነት ይሄን ውሻ ብዙ ሰዎች እኔ አዶፕት ላድርግ፣ እኔ ላሳድግ የሚሉት ይመስለኛል። እሱ ያድርገን እንጂ አንተ ውሰደን እና እንደውም እኔ እያሰብኩ የነበረው የራስህን ውሻ ስታየው ያናዳል። እኔ አሁን ውሻዬን ሳየው ራስን አችልም። እስቲ ውጣ እንደሌሎቹ ተፍተፍ በል ውረስ። ልጆቼን በጥሩ ስነ ምግባር አሳድጌ ለቁም ነገር አብቅቻለሁ የሚሉት እኚህ እናት ልጆቼ ግን በምላሹ እየጠየቁኝ እየተንከባከቡኝ አይደለም ብለዋል። ማንኛውም ልጆች እናታችን እየተንከባከባችሁ እንዴ? እኛ ያለ ውሻ ውርስ እስከሚሰጥ ድረስ የት ሂደናል? ስታይል ካሜራማኑ የሌለ ነው። እሷ ላይ በእግር ቁመት ፎቶ ትነሳለህ። ሲያድልህ እንደዚህ ነው። ቤቱ ለኤመርጀንሲ የተባለ ዕቃ በሙሉ እሱ ላይ ነው ያረፈው። ለመከላከያ የተቀመጠ
እሱ ላይ ያረፈው የቲክቶክ ጣጣ ነው። ሰው መግዛት ድረስ ስትመለስ ሰው ምግብ ላይ የት እንደተቀመጠች ራሱ አላወቀችውም። ያልኩት ጫሊ የአፋር ክልል ዋና ከተማ ማን ናት? ሞቃዲሾ። ሞቃዲሾ አይደለችም። ሞቃዲሾ አንተን በሞቀጫ ነው። ሞቃዲሾ ሶማሊያ። ነገራቸው የሚያዝናኑት ነገር ይበዛል። ተመስገን የሚባልሽ መታወቂያ አዲስ ስለው አላዲስም አለ። ጊዜ የለኝም እያለ ወጣት እኮ ነው። ጊዜ የለኝም እያለ እኔ በጣም ተደባዳቢ ነው። እኔን አያውቀኝም ለካ። ጊዜ የለኝም እያለ እምቢ አለኝ። እንዴ ጊዜ የለኝም ይለኛል ሁሉ ጊዜ። መታወቂያ ለምን ደግሞ አታድስልኝ አልኩት። ጊዜ የለኝም። ከዚያ አረቄ ሲጠጡ አብረው ከተማ ነው እኔ ሲገባ ጠቅላላ ክብር ነው። ብድግ 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 በጣም ነው የሚፈሩ። ብድግ 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 አለ። ሰው ሁሉ ተነሳ። ሲነሳ ደነገጠ ልጁ። ባለ ክላሽ ሁሉ ክላሹ እንዲያርጎ ይዞ ተነሳ። ተቀመጥ። በቃም ተደባዳቢና በቃ ጸብ ጫሪ ነኝ። ብድግ ብለው እንዴ ሰላም ይወዱኛል። ደግሞ እጨዋታለሁ ይወዱኛል። ሐቀኛ ነው ምናምን ነው የሚባለው። ብድግ ብሎ ሲል እሱ ቁጭ አለ። አየሁትና አሁንም አያውቀኝም። አላወቀም ልጁ። ከዚያ እሱ ጋር ሄጄ ቁጭ አልኩ። እየሰማ እና ለምንድን ነው አንተ መታወቂያ የማታድስ አልኩ። እንዴ ሰዓት ሲኖረኝ እኮ እንዴት መጣ ብትጠይቀኝ ምናምን አላለም። አንገቱን አነኩት። እንዲህ አድርጌ ነው ያነሳሁት እንጂ ስሸመቅቀው በቃ ገደለው። ተሸክሜው ይዤው ወጣሁ። ያዘው ጠመንጃ እንደ ሸቅ እያደረጉ አላፊያቸው ነው። ልቀቁት ተብሎ ከዚያ ሊቀመንበሩ ወንድሜ እኔ ጋር እንዳታጋጨኝ ይሄ ሰውዬ በቃ ዛሬ ማታ ያጠፋል ሂድና ስጠው ተባለ። መታወቂያውን ያስቀመጥኩበት ፎቶ ፈልጎ አጥሞ አምጥቶ ሰጠ። ብለን ታርገው ነው የሰሩት። አይዞሽ ይሄ መጨረሻችን ይቅርታ የለንም። እኔም አልገባኝም እናቴ። ቆይ አንዴ ምን ጠይቀንሽ ነው የለንም ያልሽን? የለንም ይቅርታ አልገባኝም ማለት እዚህ ቢሮ ውስጥ የለንም ነው የምትይው? ነው የምትይው? አያምርሽ እልም በንቺ ምን ጉድ ነሽ? እኔንም ትልቅ ሰው እያየሽ የለንም ትያለሽ። ልበላት እንችል አይደለም እንጂ ማቅመስ ነው። እሷ ትልቅ ሰው ነች። ለማደስ ነበር የመጣ ነው እኮ። እዚህ አይደለም 6 ቁጥር ሂዱ። ከ6 ቁጥር ነው ወደ አንቺ ላኩን። 8 ቁጥር ሂዱ። ከ8 ወደ 6 ላኩን። ከ6 ደግሞ ወደ አንቺ ላኩን። ምን ማለት ነው? እሺ 4 ቁጥር ሄዳቸው እዛ ሄዱ። 4 ቁጥር ሂዱ። ምንድን ነው የምትለው? ምን አለች? እሷን አይተሽ እንኳን ትንሽ
ማጉላላት አይሆንም። ይሄ ከአንድ ቢሮ ወደ አንድ ቢሮ ማመላለስ። ምንድን ነው ያለችው? 4 ቁጥር ነው እዚህ አይደለም የሚታደሰው። አንቺ ልጅ እንደው 4 ቦታ ስንጥቅጥቅ አድርግሽ። ምን አይነት ጉድ ናት! ምን የተረገመች ልጅ ናት! አንቺ ስነ ስርዓት የለሽም እንጂ ባለጌ ያሳደጋት ስድ እችን ግብጭሙ እንዲ በቁጥጫ ላድብናል ላድብናል ግድ የለሽም ላድብናል። አምጪ ወይንም እኔ ልጅ ላስጨርስልሽ። ምኑን አንቺ አታስጨርሽም አታስጨርሽም አንቺ። ከዚህ በፊት ምን ያልጨረስኩልሽ ነገር አለ እንጂ ምንም ነገር አስጨርሰሽልኝ አታውቂም። ዝም በይ አንቺ ነሽ ችግር የምትፈጥርብኝ። ልንገርሽ እኔ ትልቅ ሰው ትሆኛለሽ ብዬ ተምረሽ ትልቅ ቦታ ደርሰሽ ለጉዳይ የማትሆኝ ሰው ነች። አሁን ወደዚህ ስንመጣ 6 ቁጥርና ላይ ብለሽ በነጽሬ ጠርጌ 6 ቁጥር ያልኩሽ እንዳይደለው ቤታችንን ገበና በቤታችን ቅድም ያሳየሽኝ እኮ 9 ቁጥርን እንጂ 6 ናት። ተገምጣሉ 6 ናት። 6 ራሷ 6 ናት። በቃ ዝም በይ። ስራ ላይ ነኝ፣ አትረብሽኝ። ተወጡ እንሹ ጠጅልኝ ልበላት የምታይ ግድ የለሽም። ፍቀጅልኝ አንዴ ላንከታታ። አንቺ ምን አይነት ስድ ነሽ? እኔን የሚያህል ሰው ወዴት ነው የምወጣው? ይህንን ፋይል ሳታስተካከይ ሳታድሽ ወዴት አልወጣም። በቃ አልወጣም። አድሻት ብያለሁ። አድሻት ግዴታሽ ነው። አድሺ። አልገባኝም። ግዴታ በግድሽ ነው። በግድሽ በቃ ተናገር። ይህን ለማገልገል ነው የተቀመጥሽው። በግድሽ ታድሻታለሽ። ወደሽ ለምሳ አልወጣ ነው። ስንት ሰዓት ነው? ከጠዋቱ 3 ሰዓት ተኩል እናቴ። ጠዋት 3 ተኩል አንቺ ስድ እናንተ አካባቢ እዚህ ጠዋት 3 ተኩል ነው ምሳ የምትበሉት? ለሻይ ማለት ነው። ፍልሻይ በጉሮሮ ሽበት ተቃጠያ አንዳንድ መስሪያ ቤት አለ ሻይ በቡና ለምሳሌ ወጣ ነው እያሉ አንድም ከስተመር ሳያስተናግዱ ሰዓት ደርሰው ወደ ቤት ይባላል ማለት ነው። ለዛሬ ያስቃሉ ያዝናናሉ ያልኩት ብዬ ሰበሰባቸው ቪዲዮዎች እነዚህን የሚመስሉ ነበር። በቀጣይ በአዳዲስ ቪዲዮዎች ይዤ እስከምመለስ ድረስ መልካም ቆይታ። እስከዛ ድረስ ሳብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ሀሳብ አስተያየት ካላችሁም ኮሜንት መስጫው ላይ አስተያየት መስጠት ትችላላችሁ። መልካም ቆይታ።